ከሷ ጋር እንደተነጋገርነው አንቺ ተረጋጊ፣ የእነሱ ህይወት ውስጥ አትግቢ፣ ህይወታቸውን አትበጥብጪ ብዬ ደጋግሜ ረጅም ሰዓት መክሬያታለሁ። ረጅም ሰዓት ነው ትሪት ያረኳት። እሺ ብላኝ አምና ተቀብላ እኛን ላለማሳፈር እኛን ላለ ማለት አራስ ቤት ብቻዋን እየተሰቃየች ነበር። ብሩኬ ምንም ነገር ቢያደርግ ሃይሚ ይሄንን ነገር ችላ ብለሽ ልታልፍ የሚገባ ነገር አይደለም። ምክንያቱም ነገ ህይወትሽ ሊበጠብጥሽ ይችላል። ህይወትሽ እንደማይበጠብጥሽ በምን እርግጠኛ መሆን ትችላለሽ? ሰላም 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 ቤተሰቦች እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን። እንግዲህ መላው ለክርስቲያን እምነት ተከታዮች እንኳን አደረሳችሁ እላለሁ። የጠፋሁት እንግዲህ ሰሞኑ አንዳንድ ነገሮችን እያስተካከልን ነበርና እንደምታውቁት የኛ ነገር ውጥንቅጡ ወጥቶ ነበርና ያቺ ነገር ለማስተካከል ደፋ ቀና እያልን ነው። ምን ይደረጋል መቼስ ወደን አይደለምና ነገሮቹን ለማስተካከል እየጣርን ነው። አንዳንድ ነገሮች ለማስተካከል ሌላ ነገር መበላሸቱ አይቀርም። እሱን ለማስተካከል ደግሞ እንደገና ሌላ ነገር እናደርጋለን። ስለዚህ ቤተሰቦች እንድታውቁት የምንፈልገው ነገር እንግዲህ ስለ ቢኒ አንዳንድ ነገሮች እነግራችኋለሁ። ስለ እዩንም እናወራለን። ባጭሩ ቢኒ በሽምግልና ተይዞ የነበረው ነገር እንግዲህ አሁን ወደ መጨረሻው እየደረሰ ነው ማለት ነውና ይሄ ነገር መልካም ነው ብዬ ነው የማስበው። ምክንያቱም መልካም ነገሮችን ማሰብ ብዙ መልካም ነገሮችን እንዲገጥም አይገጥም እንግዲህ እንደምኞት ነውና ይሄን ነገር ያደረግነው እንግዲህ ወቅቱ ጾሙም ነው። ምናልባት ከነገ በኋላ አንዳንድ ነገሮች ልናስተካክል እንችላለን። ኦልሬዲ አሁን ጾሙም አልቋል። እዩም አራስ ቤት ናትና እስካሁን በጾም ምክንያት አይታረድምና አንዳንድ ነገሮችን እሷንም እየተንከባከብናት አይደለም። ለዛ ጾም ካለቀ በኋላ አንዳንድ ነገሮችን እንከባከባለን ማለት ነው። እንግዲህ ብሩኬ እስካሁን ባይጠይቃትም እኛ ከጎኗ ነን ማለት ነውና ከጎኗ የሆናችሁ ሰዎች እንግዲህ እስከዛሬ ድረስ ከጎኗ አብራችሁ የሆናችሁ ሰዎች አመሰግናለሁ። ሌሎቻችሁ ደግሞ መልካም ሀሳብ የምታስቡ በጣም ደጋግ ቤተሰቦች አላችሁ። ለእናንተ መልካም ነገሮች እንዲገጥማችሁ ምኞቴ ነው። ሌሎቻችሁ ደግሞ ልቦና ይስጣችሁ ነው የምንለው፣ ሌላ ምንም አንልም። ምክንያቱም ይሄ ነገር ሁሉም ሰው ላይ ሊደርስ ይችላል የሆነ ሰዓት ላይ እና ዛሬ ያዝናቸው ሰዎች ድንገት ነው የሚያመልጡን። ያው እንግዲህ ይሆናል ይበጃል ብለን በምንንቀሳቀስበት ሰዓት በአሁኑ ሰዓት ደግሞ በቃ ትንሽዬ ትኩረት ላለመስጠት ኩርፊያም ሊሆን ይችላል ምናምን እና አንዳንድ በኩርፋ ሰዓትም አንዳንድ ነገሮች ይገባሉ። ያው ወዳ ባይሆንም እዩ እየተሰቃየች ያለችው በአጋጣሚ የተፈጠረ ነገር ነውና አጋጣሚ ማለት ምንድነው? ባለማስተዋል አይደለ? ጓደኛ የምትይዝበት ሰዓት ሆኖ አይደለም እኮ እሷ ጓደኛ ያዘችው፣ ግን ነገሮቹ እንዳሰበችው አይደለም። ሁሉም ነገር ከብሩኬ ጋር ጥሩ ጊዜ ነበራቸው፣ ጥሩ ጊዜ እያሳለፉ ነበር። በመሃል ምን እንደተፈጠረ አይታወቅምና የሆነ ብሬክ አፕ ተፈጠረና ለ2 ዓመት ነው ከዛ በላይ ከተለያዩ በኋላ ነው ድጋሚ መጥቶ ህይወቷ ጋር ሊረብሽ የቻለውና እንደዚህ አስረግዟት ሊክድ እንደቻለ አይታቸዋል ሁላቸውምና ልጅቷን ደግሞ አሁን እያደገች ስትመጣ ህፃኗ እያደገች ስትመጣ መልኳም እየተቀየረች ነውና መልኳ እየለየ ይመጣል ማለት ነው። ነገሮችን በምናስበው ልክ ሳይሆን አንዳንዴ አላስፈላጊ ነገሮች ይከሰታሉና እነዛ ነገሮች ተጋፍጠን ማለፍ እንዳለብን ነው በብሩክ የተረዳሁት ማለት ነው። ምናልባት ልጁ አድጎ አሁን የልጅ አባት ነው እንዳይባል ረጅም ስጋት ይመስለኛል አሁን ከሃይሚ ጋር የጋብቻ ጥያቄ ማቅረቡ ማለት ነው። እስከዛሬ ድረስ በፍቅር ሲኖሩ ተጣልተው እንደማያውቁ እዩ በመጣችበት ሰዓት ላይ ለዩ ያላቸው አመለካከት በጣም ከፍተኛ ነው የሆነው። ስንት ሴት ታውቃላችሁ በእነሱ ህይወት መሀል ላይ ገብታ ለመበጥበጥ እየሞከረች። እዩ ጋር ሲሆን ነገሮቹ በሙሉ ከባድ ይሆናሉ አይደለ? ይሄ ነገር ግን በጣም ከባድ ነው፣ አሳሳቢ ነው። እዩ የማትችለው ነገር እየተጋፈጠች ነው በአሁኑ ሰዓት። አስባችሁታል? ሰው ያለ አባት ልጅ ማሳደግ በጣም ከባድ እንደሆነ። ፕላስ ደግሞ ሳይኮሎጂ አለ፣ ፍቅር አለ፣ አእምሮዋ ጥሩ ሊሆንላት አይችልምና እነዚህ ነገሮች ሊረብሹ ይችላሉ። እና በአጠቃላይ እኔ አሁን
ስለ ቢኒ ማውራችሁ ነገር አሁን ከቢኒ ጋር ትንሽ መነጋገር ይጠበቅብናል። በእርግጥ ግን እኔና እሱ ተገናኝተን ሳይሆን ያው ሰዎቹ ሽማግሌ በተላኩት ልክ መሰረት ነውና እንትን ያሉት የተቀበሏቸውና ለማስፈታት በሽምግልና እንጨርሳለን ብለን ነገሩን እንዲቆይ አድርገነዋል ማለት ነው። ስለዚህ ያ ማለት እኔና ቢኒ ተገናኝተን እንድናወራ ተቀጣጥረናል። ተገናኝተን እንድናወራ የምንቀጣጠረው እህትህ ከኔ ጋር ትሁን ልጅ ያሳየኝ ምናምን ጭቅጭቅ እንደማይሆን ባለሙሉ ተስፋ ነኝ። ባለሙሉ ምንድን ነው የሚባለው? ባለሙሉ እምነት ነኝና እኔ እንደነገርኳችሁ ከዚህ በፊት አንድም ቀን ተሳስቼ እንኳን ቢሆን እኔ ከእዩ ፍቃድ አልወጣም። ከእሷ ፍላጎት ውጭ ሊሆን አልችልም። እናንተ ቤተሰባችሁ እንደምትወዱ ሁላ ማለት ነው። እኔም ቤተሰብ የማልወድበት ምንም ምክንያት የለኝም። ስለዚህ ያንን ነው ልላችሁን ፈልገው። ከዚህ በተረፈ ደግሞ አንዳንድ ነገሮች እነግራቸዋለሁ። ብሩኬ እኔ ጋር ደውሎ ነበረ ከትላንት ወዲያ። እኔ አላነሳሁትም፣ ምክንያቱም እኔ ጋር ደውሎ ምን እያደረገች ነው አረጋጋት እንጂ ምን እየተፈጠረ ነው ምናምን ሊል እንደሚችል አውቃለሁ። ከዛ በዘለለ ምንም አይልም። እሷ የለጠፈችውን ቪዲዮ አይተዋል መሰለኝና ለዛ ነው የሚመስለኝ። እና እሷ ጋር አይደውልም፣ እኔ ጋር ምን ያስደውላል? እሷ ጋር አይደውልም። ከፈለገ እሷ ማውራት ከፈለገ እሷ ጋር አይደውልም። በእኔ በኩል ነው እሷን የሚያገኛት። ይሄ ነገር ትክክል አይደለም። አንድም እሱ ነው። ሁለተኛ ደግሞ ሰዎች እኛ የምናስባቸው ነገሮች በሙሉ እንዳሰብናቸው ላይሄዱ ይችላሉ። ስለዚህ አሁን ደግሞ የበዓል ወቅት ነው። በዚህ በዓል ወቅት ምንም አይነት ግርግር መፍጠር አያስፈልግም። እኔ በጣም ግራ የገባኝ ነገር አሁን የብሩኬ ነገር ነው። እኔ ጋር ደውሎ ምን ዝም ሊባል እኮ አይገባም አይደለ እንዴ? እናንተስ እንዴት ነው ዝም የምትሉት? ፋሚሊ አሁን እኮ እሱ ሌላ ላይፍ ላይ ነው አይደለ? እዚች ጋር ያለው ነገር ደግሞ ማስተካከል አለበት። ነገ ሃይሚ እንደዚህ አይነት ነገር ሊገጥምሽ ይችላል። በቃ አለቀ። ምንም ልነግርሽ አልችልም። ነገ እንደዚህ አይነት ነገር እንደማይፈጠር በምን እርግጠኛ ልትሆን ትችላለሽ? እርግጠኛ መሆን የለብሽም። ስለዚህ መጀመሪያ ይሄንን ነገር አስተካኪ። እሱ ዝም ካለ ሃይሚም ብትሆኚ ብሩክ ይሄን ነገር ዝም ማለት የለባቸው። ብሩኬ ዝም ካለ ሃይሚ አንቺ ራሱ መከታተል መቻል አለብሽ። ስለዚህ ብሩኬ ምንም ነገር ቢያደርግ ሃይሚ ይሄንን ነገር ችላ ብለሽ ልታልፍ የሚገባ ነገር አይደለም። ምክንያቱም ነገ ህይወትሽ ሊበጠብጥሽ ይችላል። ህይወትሽ እንደማይበጠብጥሽ በምን እርግጠኛ መሆን ትችላለሽ? እርግጠኛ መሆን እንኳን አይቻልም። ስለዚህ ምን ልልሽ ፈልጌ ነው ሃይሚ ይሄንን ነገር ሳጨርሺ ትዳር መሰረታለሁ ወይም ደግሞ ጉጄን ጀምራለሁ ብለሽ ካሰብሽ በጣም ስህተት ነው። ነገ አንቺን ትቶሽ እንደማይሄድ በምን እርግጠኛ ነሽ? ነገ አንቺን ትቶሽ ሊሄድ ይችላል እኮ አይደል እንዴ? አንቺ ከዚህ በፊት ያደርጋቸው ያለፋቸው ህይወቶች ምናምን ታውቂያቸዋለሽ አይደለ? ወደኋላ ተመልሶ የድሮ ኤክስ ናት ምናምን እንደዚህ አይነት ነገር ይፈጠራል። ሶ ይሄንን ነገር ትክክለኛ ነገር ማድረግ ያለብሽ ምንድነው? መጀመሪያ ከህዩ ጋር ያለው ነገር ማለቅ አለባቸው። አለበለዚያ ህይወትሽ ሊበጠበጥ ይችላል። ይሄንንም ምንሽ እኔ ላንቺ ጥሩ አመለካከት ስላለኝ ላንቺ ጥሩ መልካም ሰው ስለሆንኩ ነው ይሄንን ምንሽ። ስለዚህ ሃይሚ ምንድነው ማድረግ ያለብሽ? የዩ ነገር ችላ ማለት የለብሽም፣ መዘናጋት የለብሽም። እንዳይጠየቅ ቶሎ ብሎ ወደ ትዳር ውስጥ ተጋብቶ ሽማግሌ ተልኮ ምናምን ነገሮች ካለቁ በኋላ እዩ ዝም ትላለች ወይ? ዝም የምትል አይመስለኝም። እኔ ደግሞ እንደ ምክርም እንደምንም ጣል ማረግብሽ ነገር ምንድነው ከዩ ጋር ያለው ነገር መጀመሪያ መጨረስ ያስፈልጋል ብዬ ነው የምነግርሽ። አለበለዚያ ደግሞ ያይ ይቅር ምናምን ካልሽ ማመን አለብሽ። በቃ አምነሽበት ነው መቀጠል ያለብሽ። ነገ አንቺ ጋር ይሄን ነገር ሊቀጥል ይችላል፣ እንደዚህ አይነት ስህተት ሊፈጠር ይችላል። ኢትስ ኦኬ። ያንን ካመንሽ መቀጠል ትችያለሽ። ሃይሚ ደጋግሜ ነው የምነግርሽ፣ ይሄን ነገር ችላ ልትዩ የሚገባ ጉዳይ አይደለም ማለት ነው። ብሩኬ ረጅም ሰዓት እያወራ ነበረ። ታክሰንሃል። እሷን በቪዲዮ ወታ ነግረሃለች፣ ሀሳቧን ሼር አድርጋለች። ዝም ማለቱ እንደ ንቀትም ነው የሚቆጠረው። እስካሁን ወልዳ አራስ ቤት ናት፣ ሳትጠይቃት እስካሁን ድረስ ዝም ብለሃል። ስለዚህ ዝም ያልክበት ምክንያት እኔ በቃ ምንም ሊገባኝ አልቻለም። ስለዚህ ማድረግ ያለብህ ነገር ምንድነው? እሷን ደውል አውራት። በቃ አሁን በዓል ነው፣ የበለጠ ነው የሚደብራት። ምንም እያወራችን አይደለም።
እየተፈጠረ ያለው ነገር እኔ በቃ ምንም ነው የሆነ እኔ እንጃ ምን እንደምታረግ እኔ እንጃ እኔ አላቅም። ብቻ እሷ በጣም ተናዳለች፣ ስሜታዊ የሆነች ነው። ድጋሚ ፋሚሊዎች ጋር መተሽ አናግራቸው ፋሚሊዎች ጋር ምናምን ብዬ ብነግራት ብጠይቃትም ነው አይ ከዚህ በላይ ምንም መታገስ አልችልም ብላ እየነገረችኝ የነበረው ማለት ነው። ስለዚህ እኔ ምን ላደርግ እችላለሁ? ከዚህ በላይ ምንም ላደርግ አልችልም። እንደተነጋገር ነው ከእሷ ጋር እንደተነጋገር ነው አንቺ ተረጋጊ፣ የእነሱ ህይወት ውስጥ አትግቢ፣ ህይወታቸውን አትበጥብጪ ብዬ ደጋግሜ ረጅም ሰዓት መክሬያታለሁ። ረጅም ሰዓት ነው ትሪት ያረኳት። እሺ ብላኝ አምና ተቀብላ እኛን ላለማሳፈር እኛን ላለማለት አራስ ቤት ብቻዋን እየተሰቃየች ነበር። ስለዚህ ይሄ ነገር በዚህ ይቀጥላል ወይ? አይደለም፣ በዚህ ሊቀጥል አይችልም። እናንተም ዝም ማለት የለባችሁም። እሱ ቪዲዮ ስለቅላችሁ ኮመንት ላይ ገብታችሁ መናገር መቻል አለባችሁ። ምንም ዝም ሊል አይገባም። የነሱ ህይወት መጨረሻ መበጥበጡ የማትፈልጉ ነገር ከሆነ ሀሳባችሁን ማሳወቅ አለባችሁ። የምታውቁ ሰዎች ካላችሁ ደግሞ ሼር አድርጉለት። ምንድነው እንትኑ ካላችሁ በኢንስታግራም ቢሆን በቴሌግራም ሼር አድርጉለት። ምክንያቱም ዝም ማለት የለበትም። እኔ ይሄንን የምናገረው ጸብ ከመፈጠሩ በፊት ነው፣ ቀደም ብዬ እያወራለሁ። ስለዚህ እኔ ዛሬ በበዓል ምድር ስራ አለ። በጣም ብዙ ስራ ነው ያለብኝ። በጣም ደብሯል ሳይ ነው እና እንደዚህ አይነት ነገር ሀሳብ ላቀርብ የመጣሁት ፋሚሊ በምታረጉት ትብብር ሁሉ ከወዲሁ አመሰግናለሁ። ጊዜው ደግሞ በዓል ወቅት ነው። በበዓል ወቅት ደግሞ ቤተሰብ አንድ ላይ ተሰብስቦ የሚያከብርበት ሰዓት ነው፣ ታውቃላችሁ ሁላችሁ። እና ይሄንን ነገር ብቻዋ መሆኑ ትንሽ ሊያስከፋት ይችላል ማለት ነው። እና የቢኒ ነገር ለጊዜው ምንም ጋፕ ቢልም ልጅቷ ግን እየተረበሸች ነው፣ ድጋሚ በብሩክ ዝም ማለት ነው። ልጅቷ የምትፈልገው ነገር እኮ ቢደረግላት ድጋሚ እናንተ ላትወስድ ትችላለች። ይሄን የምላችሁ ምንድን ነው? እሺ ቢኒ ለጊዜው እንትን አድርጓል፣ በቃ ጋፕ አድርጓል ለጊዜው። በግድ ሳናስፈቅድ የሚሆን ብቻ በቃ ልጁን ገብቶ ሊያ ይችላል። እኛ ደግሞ በዛ ነገር ብንበሳጭም ልጁን ስላየነው መሰለኝና በአሁኑ ሰዓት እንትን ያለው የተረጋጋው እሱ ተረጋግቷል። ግን አሁን ልጅቷን እየረበሻት ያለው የብሩኬ ጉዳይ ነው ማለት ነው። ብሩኬ በእርግጥ ጥሩ ላይ ናቸው እና ይሄ ነገር እንደሚፈጠር አውቆ እሱ ምንድነው አሁን ከአብሳላትም ከምንም ጋር ሌላ ጭቅጭቅ አንስቶ ጭቅጭቅ ለመፍጠር ወይም ደግሞ ነገሮችን ለማወዛገብ እየሞከረ ነበርና አሁን ላይ ደግሞ ጭራሽ ብሩኬ ግን እንደዚህ አወዛግበህ ምን ተው ይመስላል? እንደዚህ ስላወዛገብክ ብቻ ምን ተው ይመስላል? ልጅቷን ወልደ ምንም በቃ ልጅቷን ወለደች አይደለ? እሺ በቃ ያንተ ይሁንም አይሁንም ብቻ በቃ ጸጥ ነው ማለት ያለብህ። እንደዚህ ነው የሚሰማ። አይኛ እኮ ዝም ልንና ብቻ በቃ አሁን ላይ አዲስ አበባ ልትሆን ትችላለህ አይደለ? ትመጣለህ፣ ለበዓል መምጣት አይቀርም። በዛን ሰዓት ግን መተባት ጠይቃት። እኔ እንጃ ከዚህ ከተማ በሰላም ትወጣ ነው የማይመስል። በቃ እኔ የዩን ፍላጎት አከብራለሁ። እዩ የምታደርገውን ነገር በሙሉ እደግፋለሁ። ትክክል ናት ማለት አይደለም፣ ግን አንዳንድ ለቤተሰብ ስትል የምታደርጋቸው ነገሮች አሉ አይደለ? ስለዚህ እንደዛ ነው። ቤተሰቦች ደግሞ በኮመንት የምትሳደቡ አላችሁ፣ ስድባችሁን ቀጥሉበት በደንብ እሺ። እኔ ምንም ችግር የለብኝም። ስለተሰደበችሁ የሚፈጠር ታሪክ አይኖርም። ስለዚህ የምትሳደቡም ተሳደቡ። በጥሩ ሀሳብ ደግሞ የምትደግፉ አላችሁ፣ ጥሩ ሀሳብ የምታቀርቡ ልክ የኛ ቤተሰብ እንደናንተ ቤተሰብ የምታዩታላችሁና ያንን በጥሩ ጎን እንደምታዩን ሁላ ፈጣሪ ቤተሰባችሁን ሰላም ይጠብቅላችሁ። እንደዚህ ከነዚህ አይነት ነገር ከነዚህ ከመሰቃየት ከመጉላላት ይጠብቃችሁ ነው የምላችሁ። እኔ ሌላ ምንም ልል አልችልም። እውነት አምላክ መልካም ነገር ባሰባችሁበት ልክ መልካም ነገር ይግጠማችሁ ነው የምለው። እኔ ብዙ መመረቅ አልችልም እና ደስ የምታሰኙ ሰዎች አላችሁ። ደስታ በቤታችሁ ይግባ ነው የምለው።
ምክንያቱም እናንተ ብትሆኑ ብላችሁ አስባችሁ ታውቃላችሁ? እዩ ላይ እየደረሰ ያለው ምን ታርግ? በጣም ብዙ ሰው ነው ምናምን ብላችሁ ለስንት ሰው ነው እንትን የምታደርገው? ለስንት ሰው ነው ነገር ያንን እኮ አብራችሁ መታችሁ ከእናንተ ጋር የተፈጠረ ነው የሚመስለው እኮ ኮመንት ስታደርጉ አይደለም። በቃ አይደረግም። ማንኛውም ሴት ለአቅመ ሔዋን ስትደርስ ትጠብሳለች። በዛ መሰረት ጠበሰች፣ ፌል አረገ ማለት ነው። ብሬክአፕ ተፈጠረ። በዛ መሃል ቢኒን ተዋወቀችው። ቢኒ ምን ነው ልጁ አለ፣ ብሩክ ምን ነው ልጁ አለ ማለት ነው። ስለዚህ ይሄ እንዴት ምኑ ጋር ነው ስህተት ሊሆን የሚችለው? መጀመሪያ የብሩኬ ጓደኛ ነበረች። ከብሩኬ ጋር ከተጣሉ ከሁለት አመት በኋላ ከቢኒ ጋር ጀመረች። ቢኒም በድንገት ጥሎ አጠፋ። ብሩኬ በዚህ ሰዓት አወራት። ከዛ በኋላ እንደዚህ መሆኑን ሲፈጠር ሲታወቅ መጣና ልጅ ነው አለ ማለት ነው ቢኒ። ስለዚህ ምንድነው ይሄ ስህተት ሊሆን የሚችለው? ሰው ላይ የምትፈርዱት ነገር ምንድነው? እና ቤተሰቦች ረጅም ሰዓት ያስኩባችሁ ጨቀጨቅኳችሁ ምናምን እና አሰለችኋችሁ፣ ለዛ ይቅርታ ጠይቃለሁ። እና ቤተሰቦች በዓሉ የሰላም የጤና የፍቅር እንዲያውም ምንድነው የሚባለው ይሄ የደስታ እንዲሆንላችሁ ምኞቴ ነው። መልካም ጊዜ ይሆንላችሁ። በመልካም ነገር በማሰብ ነውና መጥፎ ነገር ለማውራት አስቤ አይደለም። አንዳንዴ ስሜታዊ ስለመሆን ነውና አሁን ቤት ሳያት ትንሽ ስለደበራት ነው ይሄንን ካሜራ ይዤ እናንተ ጋር ለመምጣት የቻልኩት ማለት ነው። ስለዚህ በክፉ ነገር አትመልከቱብኝ። የብሩኬ ዝም ማለትና አሁን ለባል መምጣት ስለማይቀር ቢጠይቃትም በማለት ነውና ይሄንን ቪዲዮ ደግሞ ሼር አድርጋችሁ አድርሱለት። ቤተሰብ መሆን የፈለጋችሁ ደግሞ ቤተሰብ በመሆን ተቀላቀሉ ማለት ነው። እንግዲህ ጊዜያችሁ ይባረክ። መልካም ጊዜ ይሆንላችሁ። አመሰግናለሁ። ቴንኪው ካሜራማናችንም ቴንኪው ብያለሁ።